ሰላም እንዴት ናችሁ? የተለመደው አንድ መረጃ እነግራችኋለሁ። ወይ ምንድነው? የአካባቢ ጥበቃ ሚኒስቴር አንድ መረጃ አውጥቷል። እንደሚከተለው ይሆናል ማለት ነው። ከጥር 23 2018 በኋላ ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5 ሺህ ብር እንደሚቀጣ በአዋጁ ተደንግጓል። ብሎም የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ከ50 ሺህ ብር በማያንስ እና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት የማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። ስለዚህ ከጥር 23 2018 ጀምሮ ወይም ከነገ በኋላ ማንኛውም ሰው የፕላስቲክ ፌስታል መጠቀም አይችልም ተብሏል። ያው በምትኩ ሌላ በወረቀት ወይም ከዛ ውጭ በተሰሩ መያዣዎች መጠቀም አለበት ማለት ነው። ይህ ምንድነው ምክንያቱ? ያው በስፓሽ የሆነ ማቴሪያል አይደለም ፌስታል። ይሄ ህግ አሁን ትንሽ ሲሪየስ ሆኖ ይውጣ እንጂ ከዚህ በፊትም ከአመታቶች በፊት በተደጋጋሚ ይወጣ ነበረ እና በስፓሽ ማቴሪያል አይደለም። ቱቦዎችን ይዘጋል፣ ቱቦዎችን ይደፍናል። ለብዙ አመታት ለብዙ ሺህ አመታት ከመሬት ውስጥ ሆኖ የመሬትን ለምነት ይቀንሳል። ስለዚህ የአፈርን ለምነት ይቀንሳል ማለት ነው። በዚህ ምክንያቶች ነው ብዙ ጊዜ ህጎች የሚወጡት ፌስታልን ባለመጠቀም። አሁን ግን ትንሽ ሲሪየስ ሆኖ ወጥቷል ይህ ህግ። ስለዚህ ከነገ ከጥር 23 ጀምሮ በኋላ የፌስታል ምርትን መጠቀም አይቻልም ማለት ነው። እንግዲህ ህጉ ተፈጻሚ ይሆናል ተፈጻሚ አይሆንም እንግዲህ የምናየው ይሆናል። ያው ህግ አስፈጻሚ አካላት ያው የድርሻቸውን ሊወጡ ይገባል ማለት ነው። በተረፈ ከዚህ በፊት ስለ ቲቪ ሎተሪ አሪፍ ቪዲዮ ሰርቼ ነበረ። ያው ዶናልድ ትራምፕ እንደከለከሉ እናገሩ ጠቅሼ ነበረ። አሁን ላይ ሌላ የወጣ አዲስ መረጃ የለም። ያው እንደታገደ ነው ማለት ነው። ስለዚህ አዲስ መረጃዎች ከወጡ ስለ ዲቪ የተመለከቱና ሌሎችም ትኩስ ዜናዎችን ከወጡ የማቀርብላችሁ ይሆናል ማለት ነው።